ዮሐንስ ወንጌል 14 ስፍራውን አነባለሁ። እንደዚህ ይላል፣ ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ፣ እደግመዋለሁ። ዛሬ የሚደረግ ልመና በኢየሱስ ይሆናል። እስኪ ይደረግልኛል በሉ። እስኪ ይደረግልኛል በሉ። ተከልክሎ የቆየ ነገር ይደረጋል። ዙሪያን እያዞረ የቆየ ነገር ይደረጋል። እንደዚህ እያየ የተሰወረ ነገር ይደረጋል። ይደረግልኝ የምን ካዛ አመን ይባል። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። የሚደረግ ልመና በኢየሱስም የስብከተ ልጅ ነው። በኢየሱስም ልመና ይደረጋል። አያችሁ፣ ከዚህ በፊት ስንለምን በተለያዩ ሁኔታ ተሳስረን ሊሆን ይችላል። ልመና በኢየሱስ ከሆነ ምንም አትጠራጠር። ልመና የሚገርማችሁ ዳዊት አንድ ጊዜ መዝሙር 121 ላይ ወደ ተራሮች አንዱ ላይ ሄደ። ረድኤት ከየት ይመጣል ብሎ አየ። ግን ረድኤት ሰማይና ምድርን ከሰራው ከእግዚአብሔር ዘንድ ነው እንጂ ከተራራ አይደለም። አያችሁ፣ ብዙ ጊዜ ያልተመለሱ ጥያቄዎች የቆዩባቸው ልመናዎች ከኢየሱስ ውጪ ስለሆኑ ነው። ሰማይ የሚያውቀው በኢየሱስ የሚደረግ ልመና ነው። አንዳንድ ሰው ለልመና ቀርቦ የገብርኤልን ፎቶ አስቀምጦ ይለምናል። ገብርኤል ሲማልኝ ከኢየሱስ ውጪ ገብርኤል አይሰማም። አሜን። አንዳንድ ሰው የህንድ አክተር ሊመስለው እነዚህ አፍንጫ ሰልቀካ የሆነ የኢየሱስ ስዕል አስቀምጠው ልመናን ስማልኝ እንትና 21 እንትና 19 መስዋዕት ሻማ እያቀረበ አይሰማም። ልመና በኢየሱስ፣ ሮብለት ልመና በኢየሱስ፣ ሐሙስ ልመና በኢየሱስ፣ ዓርብ ልመና በኢየሱስ፣ 24 ልመና በኢየሱስ፣ ሳምንቱን ሙሉ ወሩን 365 ቀን ልመና በኢየሱስ። አሜን። ዮሐንስ ወንጌል ምዕራፍ 6 ሰዓት ውስጥ አነቡ እንደዚህ የሚል ቃል አለ፣ ደስታችሁ ፍጹም እንዲሆን ለምኑ። እስካሁን በስሜ ስላለመናችሁ ደስታችሁ ፍጹም አይደለም። ደስታ ባይዞ ጎድሎ ደስታ አለ፣ ሙሉ ደስታ አለ። አያት ደስታችሁ አግብታችሁ ደስተኛ ለመሆን፣ ወልዳችሁ ደስተኛ ለመሆን፣ ተምራችሁ ደስተኛ ለመሆን አንድ መሳሪያ ልንገራችሁ፣ በኢየሱስ መለመን። አሜን።